እዚህ ላይ መውለድ ብቻ አይደለም የእናት ያባት ድርሻ እግዚአብሔርን የሚያመልክ በሃይማኖት የሚጸና ልጅን መፍጠር ነው እንጂ መውለድማ የስሜት ፈቃድን በራሱ እንድትወልዱ ሊያስገድድ ይችላል እንስሳትም ያደርጉታል መውለድ ብቻውን ክርስቲያን አያሰኝም አህዛብም ይወልዳሉ አረማውያንም ይራባሉ ሰው በመባዛት ብቻውን ክርስቲያን አያስብልም አስባችኋል በቁጥር ብዛት አህዛብ አብዝተው ይወልዳሉ ክርስቲያን መብለጥ ያለበት ሰው በመፍጠር ነው አማኝ ልጅ ደግ በጎ ልጅ አባት እናቱን የማያሰድብ ልጅ በማሳደግ ነው ወላጅ የሚመሰገነው እንጂ በመውለድ አይደለም የማስተዋል ያስፈልጋል በመውለድ የተመሰገነ ማን አለ እስኪ እንደው ከቅዱሳን መካከል በመውለድ አይደለም የተመሰገኑት በማሳደግ ነው ምን አይነት ሰው አድርጎ በማሳደግ አሁን ሙሴን ተመልከቱ ወንዶች ሁሉ በሚወለዱበት ዘመን ተወለደ እናቱ ምን አደረገች ሳጥን ሰርታ ውሃ ዳር ላይ አስቀመጠች ከዚያ በኋላ የንጉሱ ልጅ አንስታው ወሰደች እናቱ እንደ ሰራተኛ ሆና ገባች ገብታ ወተት ብቻ ፍትፍት ብቻ አይደለም ተሰጠ የነበረች ታዲያስ ኤው የነዚህ ያህዛብ ልጅ አይደለህም እግዚአብሔርን የሚያመልኩ የነ አብርሃም የነ ይስሐቅ የነ ያዕቆብ ልጅ ነህ ብላ አይምሮውን በሃይማኖት ገነባችሁ በፈርዖን ቤተ መንግስት ውስጥ የሚያድግ ሙሴ በወተትና በፍትፍት ብቻ ያደገ አይምሰላችሁ በእናቱ ምክር ነው ያደገው ስንቶቻችን ነን ለልጆቻችን እውነት ሃይማኖት የምናሳውቅ ሰንበት ትምህርት ቤት እንዲማሩ የምንፈቅድላቸው ስንቶች ነን የሚያዩት ቴሌቪዥን የምንሰጠው ስልክ ራሱ እግዚአብሔርን እንዲያዩ የሚያደርግ ነው ይሄው እንግዲህ በዚህ ራሳችሁን ማታዘብ ትችላላችሁ ምን ያህል ልጆቻችሁ ላይ እግዚአብሔርን እንዲሁ ተቀርጹታላችሁ በውስጥ እንዲሁ እንዴት ነው እና እቺ እናት ሙሴን በምን አይነት ምክር እንዳሳደገች አስቡ ታዲያ እቺ በጎ እናት ስሟ ዮካብድ ይባላል እቺ ሴት እንዲህ አርጋ ያሳደገችው ሙሴ በኋላ ወደ እግዚአብሔር የቀረበ ሰው ሆኗልና ከፈርዖን ቤተ መንግስት ወጥቶ ኮብልሎ ሸሽቶ እንኳን እግዚአብሔር ሊተው አልፈለገም አያል እግዚአብሔርን የሚያመልክ ሰው አድርጋለች ከዚያ በኋላ ብቻውን በጎች በሚጠብቅበት ጥቂት በጎች ሲጠብቅ እግዚአብሔር እስራኤልን ከባርነት የሚያወጣ አድርጎ ላከው በበጎች ጥበቃ ታማኝነቱ ተገለጸ እግዚአብሔር በጥቂት ነገር ይመዝናል በጥቂት ነገር መዝኖ ግን በትልቅ ላይ እንዲያስቀምጥ መሆን ግድ ነው ሙሴ እስራኤልን ከባርነት የሚያወጣ ሰው ሆኖ የተገኘው በጎችን ሲጠብቅ ነው የዮቶሩን በጎች በአግባቡ ሲጠብቅ የተገኘ ሙሴ ምስጢር ተገለጠለት ያ ምስጢር እስራኤልን የሚያወጣበት ምስጢር ይህ ብቻ መሰላችሁ እስራኤልን ከግብጽ የሚያወጣበት ምስጢር ብቻ ሳይሆን ከሲኦል ነፍሳትን የሚያወጣው የክርስቶስ የመምጣት ምስጢር ሳይቀር ተገለጠለት ለበግረኛ በልቡ ውስጥ በነበረ ብርሃን ወደ እግዚአብሔር ቢቀርብ ምን ሆነ ልቡ ብሩህ ሆነ በኮሬብ ተራራ በጎችን ይጠብቃል በደብረ ሲና እሳት ከሐመል መልከ እሳት ተቀጣጥሎ ተዋህዶ አንዱን ሳያጠፋው አየ ምስጢረ ስጋዌ ቅድም መምህራችን የነገሩን ትምህርት ሙሉ ምስጢሩ በሙሴ ተገለጠ ለሙሴ ተገለጠ ወደ ደብረ ሲና ሲቀር ጫማህን አውልቅ ተባለ ምስጢረ ስጋዌ የሚነገርባቸው ጉባኤ ቤቶችና አብያተ ክርስቲያናት በሙሉ ጫማ አውልቀን የምንገባበት ምሳሌው በሙሴ በኩል ተቀመጠ ያ የጨለማው ዘመን ውስጥ ሆኖ ልቡ የበራለት ደግ ሰው ነበር ሙሴን ሲጠራው መጽሐፍ ምን ይላል የዋህ ነበር ይላል ከሰው ልጆች ሁሉ የዋህ ብሎ ይጠራዋል እግዚአብሔር የዋሃንን ይወዳል ታዲያ ብዙዎቻችን እኮ የዋህነት እንደ ሰማይ የራቀ ነው ምስራቅ ከምዕራብ እንዲርቅ የዋህነት ከኛ ርቋል ታዲያ በዚህ እግዚአብሔር ልባችን እንዴት ይመለከታል እንዴት ማደሪያው ያደርገናል ልበት ሆተ ወይ ዋህ ይመን የዋህ ልብን እግዚአብሔር አይንቅም ይላል አይንቅም የተሰበረን ልብ እግዚአብሔር አይንቅም ይላል ልባችንን መስበር ግን ከኛ ነው አለመናቅ ደግሞ የእግዚአብሔር ነው እግዚአብሔር በአፍአዊ ተክለ ቁመና አይለካም ሰውን